የዩቲዩብ ቻናሌን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆይታ አድርጉ። ዛሬ በኤርትራ ጉዳይና በኢትዮጵያ ጉዳይ በተለይም በአሰብና በተዛማጅ በሆኑ ጉዳዮች ላይ የማቀርበውን መረጃ የምትከታተሉ ይሆናል። መልካም ቆይታ። ዛሬ የማቀርብላችሁ ኢትዮጵያ ኤርትራና አሰብን በተመለከተ ከጣሊያን ጋራ የነበራቸው ስምምነት እና የኤርትራ አፈጣጠር የሚመለከት ይሆናል። በዚህ የቪዲዮዬ ማስተላለፍላችሁ እዚህ ላይ ከ19ኛው ክፍለ ዘመን ወይም ደግሞ ከ1869 በኋላ ኤርትራ የሚባለው አካባቢ እንዴት ተፈጠረ የሚለውን በዝርዝር የምናየው ይሆናል። አሰብ እና ኤርትራ ከኢትዮጵያ ጋር ያላቸው የድንበር ግንኙነት በ19ኛው ክፍለ ዘመን በጣሊያን መግባት ተጀመረ ይላል። በ1869 የአሰብ ግዢ የነበረው ረባቲኖ ካምፓኒ ከአፋር አለቆች መሬት ገዛ። አሰብ የጣሊያን የመጀመሪያ ወደብ ሆነች። ስለዚህ አሰብ የአሁኗ ኤርትራ ግዛት አካል አልነበረም። የአፋር ሱልጣኔቶች ያስተዳደሩት የነበረ አካባቢ ነው። ይህ የአፋር ሱልጣኔቶች ከኢትዮጵያ አሁናዊው የኢትዮጵያ አፋር እስከ ቀይ ባህር አፋር ድረስ የሚዘልቅ በአንድ ወጥ አስተዳደር ስር የነበረ የአፋር ሱልጣኔቶች የሚያስተዳድሩት አካባቢ የነበረ ነው። ይሄ አካባቢ እንግዲህ ወደ ቀይ ባህር ዳርቻ የነበረውን ለጣሊያኑ ካምፓኒ በ1869 ሸጠውታል ማለት ነው። ከዛ በኋላ የጣሊያኑ ይሄ ካምፓኒ ሩባቲኖ የተባለው ካምፓኒ ለጣሊያን መንግስት በ1882 ቦታውን ሸጠ። ስለዚህ የጣሊያን መንግስት ይህንን አካባቢ ከዚሁ ካምፓኒ ተረከበ። ከተረከበ በኋላ በ1889 የውጫሌ ስምምነት ተደረገ ማለት ነው። የውጫሌ ስምምነት እንግዲህ ጣሊያን ኤርትራን አጠቃላ ከያዘች በኋላ የሚመጣ የድንበር ስምምነት ነው። ይሄ በኢትዮጵያ በኩል ከሚኒሊክ ሁለተኛ፣ በጣሊያን በኩል ደግሞ የጣሊያን መንግስት ጋራ የተደረገ የድንበር ስምምነት ነው። ይሄ የድንበር ስምምነት የውጫሌ ስምምነት ተብሎ ይጠራል። በዚህ የውጫሌ ስምምነት ላይ የተካተቱ አንቀጾች አሉ። ከነዚህ አንቀጾች ውስጥ የውጫሌ ስምምነት በሚኒሊክ ሁለተኛ እና በጣሊያን መካከል ተፈረመ። የድንበር ጉዳይ በአንደኛ ደረጃ ተነስቷል። ነገር ግን ትርጓሜው በኢትዮጵያ በኩል የተጻፈው እና በጣሊያን በኩል በጣሊያንኛ የተጻፈው ልዩነት ስለነበረው በዛ የተነሳ የአድዋ ጦርነት በኋላ ላይ መጥቷል ማለት ነው። ጣሊያን ኢትዮጵያ ኮሎኒ ሆናለች የሚል ቃል የተጠቀሙ ሲሆን በጣሊያን በኩል ሲጻፍ ወይም ደግሞ በጣሊያንኛ ሲጻፍ፣ በአማርኛው በኩል ግን ኢትዮጵያ በውጭ ግንኙነቷን በጣሊያን በኩል ልታደርግ ትችላለች የሚል ስለነበረ የቃላቱ ልዩነት የአድዋን ጦርነት ወልዷል ማለት ነው። በ1890 ኤርትራ ኮሎኒ ሆነች። እንግዲህ በ1890 ነው ጣሊያን ኤርትራ የሚባለውን አካባቢ የኤርትራ ኮሎኒ ግዛት አድርጎ እንደ ሀገር የሰየማት ማለት ነው። ስለዚህ ከዛ በፊት ኤርትራ የምትባል ሀገር አካባቢም አልነበረችም። ይሄም አካባቢ አሰብና ምጽዋን አካተተ ማለት ነው። ምጽዋ ቀደም ሲል በመጀመሪያ በቱርኮች ኦቶማን ቱርኮች ሲተዳደር የነበረ ነው። ከዛ ያንን ቦታ ለግብጾች ቱርኮቹ ለቀው ከወጡ በኋላ ቱርኮቹ ነበሩ ሲያስተዳድሩት የነበረው። ይሄ
ቆላማውን ወደ ባህር ዳርቻ ላይ ያለውን የአሁኗን ኤርትራ አካባቢ የሚያጠቃልል ነው። አስመራን አያጠቃልልም። ምጽዋና አካባቢውን ብቻ የሚመለከት አካባቢ ነው የነበረው። ታቹን ደግሞ በአፋር በኩል ያለውን አሰብ አካባቢን ግብጾች ሲያስተዳድሩ ነበረ። ከዛ ቱርኮቹ ለቀው ከወጡ በኋላ ግብጾች ለተወሰነ ጊዜ ሁለቱንም አካባቢዎች የድንበር ዳርቻዎቹን የባህር ዳርቻዎቹን አካባቢዎች ሲያስተዳድሩ ነበረ። ከዛ ግብጾች በ1970 ከኢትዮጵያ ጋር ባደረጉት ጦርነት ከተሸነፉ በኋላ አካባቢውን ለቀው ወጥተዋል። አካባቢውን ለቀው ከወጡ በኋላ የጣሊያኑ ኩባንያ ቦታውን በተለይ አሰብን አካባቢ ከገዛ በኋላ አካባቢውን ማስተዳደር ጀመረ። የአሰብ አካባቢን ማስተዳደር ከጀመረ በኋላ ለጣሊያን መንግስት በ1882 አስተላልፎ ሰጥቷል ማለት ነው። ከዛ በኋላ ጣሊያኖች አጠቃላይ ኤርትራ የምትባለውን የአሁኗን ኤርትራ የመቆጣጠርና የማስፋፋት ግዛታቸውን የማስፋፋት ስራ ጀምረዋል ማለት ነው። ከዛ በ1896 እንደ አውሮፓውያን አቆጣጠር ነው እዚህ ላይ የምገልጻቸው የጊዜ ቀመሮች እንዳሉ የአድዋ ጦርነት ተካሂዶ ጣሊያን በጦርነቱ ተሸንፋ ወደ ኋላ ተመልሳለች ማለት ነው። ከዛ በኋላ የድንበር ስምምነትን በጣሊያንና